ተወዳጅ የነበረውን ኮንቨርስ የተባለውን የጫማ ብራንድ የማያውቀው የለም ብዬ አስባለሁ። ይህን ጫማ በቀጣይ ልትገዙ ካሰባችሁ ተጠንቀቁ። ዓለማችን በየቀኑ አምላክ የለሽ ተቃዋሚ አጋንንታዊ እየሆነች ነው። ኮንቨርስ የጫማ ብራንድ ሪኮንስ ከተባለ ሰው ጋር በመተባበር ሪብራንድ በማድረግና ስልታቸውን በመቀየር ኤክስ ኮንቨርስን ለገበያ አቅርበውታል። የዚህን ሪኮንስ የተባለውን ሰው ማንነት የማታውቁ ከሆነ ሰውየው ዘሎርድ ኦፍ ዘዳርክነስ የሚሉት ሙሉ በሙሉ እምነቱም ድርጊቱም ሴጣናዊ የፋሽን ዲዛይነር ነው። ጫማውን እንዲሁ ከተመለከታችሁት የቀየሩት ግልጽ የሆነ ነገር ያለ አይመስልም። ነገር ግን ዘ ዴቪል ኢዝ ኢን ዘ ዲቴይልስ እንደሚሉት የብራንዱ ስም ደብል ዳርክ ስታር ወይም ድርብ ጨለማ ኮከብ ብለውታል። በስሙ ተገርማችሁ ብቻ አታበቁም። ሎጎውን ተመልከቱ። በማስታወቂያው ላይ የታየው ፎቶ ይህንን ይመስላል። የምትመለከቱት የተገለበጠው ኮከብ ወይም ሳታኒክ ፔንታግራም እንደሚታወቀው ምንም ሽፍንፍን የሌለው ግልጽ አጋንንታዊ ምልክት ሲሆን ሊያሳዩት የሞከሩትም ይህንኑ ነው። አሁን በምንመገበው፣ በምንለብሰው፣ በምንጫማው ነገር ሁሉ ይህን መሰል አጋንንታዊ ምልክቶች ማግኘት እየተለመደ መጥቷል። ምን ማድረግ ይሻላል? የብዙዎች ጥያቄ ነው። ከዓለም ተነጥለን አንኖር ነገር የማይቻል ደረጃ ላይ ተደርሷል። ብቸኛው መንገድ የሚመስለኝ ስለ ቤተሰባችን፣ ስለወለድናቸው ልጆቻችን፣ ሸምተን ስለምንመገበውና ስለምንጠጣው፣ ገዝተን ስለምንለብሰው ልብስና ጫማ፣ አዲስ ስለገዛነው ቤታችን፣ ስለምንነዳው መኪናችን፣ በአጠቃላይ ስለ ሁሉም ነገር እመኑኝ መጸለይ ያዋጣል።